አሜሪካና እስራኤል ኢራንን በቦምባቸው እየደበደቧት ነው። በሺዎች የሚቆጠሩ ቦምቦቻቸውን ጥለዋል። በተለያዩ መሳሪያዎቻቸው የኢራንን ራዳር ሲስተሞች አውድመዋል። ይህ ደግሞ ለቢ1 ቦምብ ጣይ አውሮፕላናቸው መንገድ እንዲጠረግ አድርጓል። በዚህም ኢራን ወደፊት ብዙ ድብደባዎችን ታስተናግዳለች። ይህ የሚጠበቅ ነው። ኢራን ለተከታታይ ዓመታት በደረሰባት የኢኮኖሚ ማዕቀቦች በአየር ላይ ጦርነት ከአሜሪካና እስራኤል ጋር ልትወዳደር እንደማትችልና የበላይነት እንደሚወሰድባት ይታሰባል። ይህ ማለት ኢራን የንጹሐንን ሞት ጨምሮ በመሰረተ ልማቷ ላይ ብዙ ጉዳት ታስተናግዳለች ማለት ነው። ጦርነቱ ተመጣጣኝ እንዳልሆነ ይታወቃል። ጠላታችሁ ሰማያዊ እኛ ነው ሲል ምንድነው የምታደርጉት? ከመሬት በታች ትገባላችሁ እንደ ቪየትናሞችና ሐማስ። ኢራን ከመሬት በታች የጦር መሳሪያ ማከማቻ ማምረቻ ከተሞች አሏት። የአሜሪካ ቢ1 ቦምብ ጣይ አውሮፕላኖች ወደ እነዚህ ከተሞች ሊደርሱ አይችሉም። ቢ2 ቦምብ ጣይ አውሮፕላኖች ከተሞችን ሊያወድሟቸው ቢችልም እንደ ልብ ሊጠቀሟቸው አይችሉም። ስለዚህ እስራኤልና አሜሪካ ምን ሲያደርጉ ነበር? የከተሞችን መግቢያ በሮች ማውደም ነበር የተያዙት። ነገር ግን እነዚህ ከተሞች ምን ያህል እንደሚሰፉና ምን ያህል መውጫና መግቢያ እንዳላቸው መረጃ የላቸውም። በዚህ ላይ የጦር መሳሪያ እጥረት እየገጠማቸው ነው። የጦር ጠበብቶች እንደሚሉት በተራዘመ ጦርነት ውስጥ የሚሳኤል ማምከኛዎችና ሚሳኤሎች ክፉኛ እጥረት ይገጥማቸዋል። ምክንያቱ ደግሞ አሜሪካ ዩክሬን ከረሽያ ጋር ለምታደርገው ጦርነት ግንባር ቀደም ደጋፊዋ ስለሆነች የጦር መሳሪያ ክምችቷ ተመናምኗል። የፔንታጎን ባለስልጣናትም ይህንን ለትራምፕ ነግረውታል። በተቃራኒው የኢራን ሚሳኤል የማምረት አቅሟ ከአምካኙ አንጻር ሲታይ ፈጽሞ የማይገናኝ ነው። የአሜሪካው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንደሚለው ኢራን በወር ውስጥ ከ100 በላይ ሚሳኤሎች የማምረት አቅም ሲኖራት፣ በተመሳሳይ ጊዜ እነዚህን ማለትም ኢራን የምታመርታቸውን ሚሳኤሎች የሚመረቱት ደግሞ 6 ወይም 7 ብቻ ናቸው። በዚህ ላይ የሎጂስቲክ አቅርቦት እንቅስቃሴ ከፍተኛ ወጪ ያለውና ጊዜ የሚወስድ ነው። በከፍተኛ ደረጃም እየተጠቀሟቸው ስለሆነ ክፉኛ እየተመናመኑ ነው። በተጨማሪም የኢራንን ሰፊ ግዛትና ጂኦግራፊያዊ አቀማመጥ ስሌት ውስጥ ከተቱት። ምንም ጥርጥር የለውም አሜሪካ በኢራን ላይ ጉዳት ማድረስ ትችላለች። ነገር ግን ራሷንም ክፉኛ እያዳከመች ነው የሚሆነው። ስለዚህ ኢራን ይህንን ጥቃት እየተቋቋመች የራሷን ጥቃት ማድረስ ነው የምትችለው። ኢራን ላለፉት 45 ዓመታት ስትዘጋጅ የነበረው እንደነዚህ አይነት ጦርነት ለመዋጋት ነው። ለዚህ ነው የኢራን መንግስት የደህንነት አማካሪ አሊ ላሪያጃኒ እኛ ለዚህ ጦርነት ተዘጋጅተናል ያለው። ለሀገሩ የቴሌቪዥን ጣቢያ በሰጠው ቃለ መጠይቅ ኢራን ካሁን የበለጠ የከፋ ጊዜ አሳልፋለች። በሞንጎሎች ጦርነት አገሪቷ ሙሉ ለሙሉ ወድማ ነበር። የመሪያችን ኢማም ኻሜኒ ሰማዕትነት የቱን ያህል ቢያቆስለንም ህዝባችን ግን ይበልጥ ቆረጥ አድርጎታል ብሏል። የአሁኗን ኢራንን የገነባው እስላማዊ አብዮት የተመሰረተው ሰማዕትነትን አጥብቆ በሚመኘው የሺዓ አስተሳሰብ ላይ ነው። ታዋቂው የሺዓ መሪ ቃል እንደሚለው ሁሉ ቀን አሹራ፣ ሁሉ ቀን ከርበላ ነው። ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆነውን ኢማም ሁሴንን ረዲየላሁ ዐንሁን የሚመለከት ነው። ለሺዓዎች የእምነታቸው መሰረት እስከ መጨረሻው መታገልና ሰማዕት መሆን ነው። የኢራን ህዝቦች በሞት ፊት ቆራጥ ናቸው። ባለፈው ዓመት በሰኔ ወር በተደረገው የ12 ቀኑ ጦርነት ይቺ ጋዜጠኛ ዜና በመታነበበት ወቅት በቴሌቪዥን ጣቢያ ላይ በደረሰ የቦምብ ጥቃት የነበራት ወኔ ይታወሳል። በዚያ ላይ በመሪያቸው ኢማም ኻሜኒ የግድያ ግፍ ምክንያት ለሰማዕትነት ዘመናትን ላሳለፈው ስልጣኔያቸው ለፍትህ የሚመጣባቸውን ለማስተናገድ ቆርጠዋል። ትራምፕ ይህንን ጦርነት ማሸነፍ እንደማይችል ተረድቷል። እስራኤል በአንዲት እፍኝ በምታክል ጋዛ ስር ያሉትን ምሽጎች ለ2 ዓመት በአሜሪካ ቦምቦች ድብድባ ማጥፋት እንዳልቻለች የኢራን እንደማይሞከር ታውቆታል። ትራምፕ የማይነካ የሚሳኤል ቀፎ ነክቶ ክፉኛ ችግር ውስጥ ገብቷል። የኢራንን ህዝቦች ትራምፕና ኔታንያሁ ቢወተውቱ ጆሮ ሊሰጣቸው አልቻለም። የኩርድ አማጽያንን አስርጎ ለማስገባት እየጣሩ ነው። ኢራን ደግሞ ለዚህ ስለተዘጋጀች ከምዕራቡ የሀገሪቷ ክፍል ሰፊ ጦር አስፈራለች። ለዚህ ነው የአሜሪካ የህዝብ ተወካዮች ምክር ቤት አባላት ስለ ጦርነቱ ድንጋጤያቸውን ሳይሸሽጉ ሳይቀባቡ የተናገሩት። I just left a classified briefing on Iran and here's what I can say. It is so much worse than you thought. You are right to be worried. Trump administration has no plan in Iran. This illegal war is based on lies and it was launched without any imminent threat to our nation. I just want to say
more fearful than ever after this briefing that we may be putting boots on the ground and that troops from the United States may be necessary to accomplish objectives that the administration seems to have. ሰላም